የትምህርት ጥራት ስብራቶችን ለመጠገን ከሚወሰዱ የመፍትሄ እርምጃዎች በቀዳሚነት ሊጠቀስ የሚችለው ብቃት ያለው መምህርና የትምህርት አመራር መኖር ነው። ስለዚህ ምዘናው የታቀደለትን ዓላማ እንዲያሳካ ከተፈለገ ለምዘና ከሚደረገው ቅድመ ዝግጅት ጀምሮ እስከ ምዘናው መጨረሻ ብሎም ውጤት ለተመዛኙ እስኪደርስ ድረስ በጥንቃቄ ከመምራት ባሻገር ከዚህ ቀደም በተካሄዱ የብቃት ምዘናዎች ላይ ጎልተው የወጡ ችግሮችን ሊያርም የሚችል መሆን አለበት። ከዚህ በፊት ከነበረው የብቃት ምዘና አንጻር ጎልተው የወጡ ችግሮች፣ አንደኛ ውጤት ለተመዛኙ በወቅቱ ያለማሳወቅ ችግር። ሁለተኛ ውጤታቸውን ያወቁትም ቢሆን የፖርትፎሊዮ ምዘናቸው ከውሸት የጸዳ አለመሆኑ። ሶስተኛ የብቃት ፈተናውን ያላለፉ መምህራን ችግሮቻቸውን የለየ ምንም አይነት ድጋፍና ክትትል የተደረገላቸው አለመሆኑ። አራተኛ ምዘናው የብቃት ፈተናውን ላለፉ መምህራን ምንም አይነት የተለየ ጥቅም ያስገኘ አለመሆኑ። ስለዚህ በክልላችን የተሰጠው የብቃት ምዘና ከዚህ ቀደም የነበሩ ችግሮችን የተሻገረ እንዲሆን የሁሉንም ባለድርሻ አካላት ቅንጅታዊ ርብርብ የሚጠይቅ ጉዳይ ነው። ወትሮ የነበሩ ችግሮችን የተሻገረ የብቃት ምዘና ለትምህርት ጥራታችን